ሰላም ቅዱሳን እንዴት ናችሁ? የአባቴ ብሩካኖች ጌታ ይመስገን እኔ በጣም ሰላም ነኝ። ጌታ ረድቶ እንደገና ዛሬም ተገናኘን። ጌታ እንደገና ሌላ እድል ሰጠን፣ አስተማረን፣ ደግሞ እንደገና ከቃሉ ቆርሶ ሰጠን፣ መገበን። ጌታ የተመሰገነ ይሁን። ዛሬ ደግሞ በአንድ ርዕስ ወደ እናንተ መጥቻለሁ። እንቁዬን አልጥልም በሚል ርዕስ አንደኛ ነገሥት ምዕራፍ 3 ቁጥር 16 ጀምሮ ያለውን ቃል በጣም ፋሚሊየር ናችሁ፣ በጣም የሚታወቅ ቃል ነው። ኢቭን መዝሙር ሁሉ አለውና በዚህ ቃል ላይ ሆነን እግዚአብሔር ቃል ደግሞ አብረን እንካፈላለን። ጌታ የሚለንን ደግሞ አብረን እንሰማለን። ጌታ ለልጆቹ በጣም ደግ፣ መልካም፣ ሩህሩ፣ አፍቃሪ የሆነ አባት ነው ያለን። በዚህ ደስ ይለናል። እውነት በቃ የሚያስፈልገን ሁሉ በክርስቶስ በኩል የሚሰጠን፣ የሚባርከን፣ በነገር ሁሉ አብሮን እንዳለ እንዲሰማን እንዲታወቀን የሚያደርግ፣ መቼም ብቻችንን ትቶን የማያውቅ እንደዚህ አይነት ፍቅር የሆነ አባት ስላለን እኛ በጣም እድለኞች ነን። ጌታን እናመሰግነዋለን፣ እንባርከዋለን። አሁንም ቀን እድሜ ሲጨምርልን ደግሞ በቃ ከእውነት ቃል እያካፈለ ሊመራን፣ ሊገስጸን፣ ሊመክረን፣ ሊያስተምረን፣ መንገድ ሊያሳየን ከፊት የሚቀድምልን አባት አለን። ጌታ ለዘላለም ይባረክ። ከእግዚአብሔር ቃል አነብና ከዛ ደግሞ የቃሉን ሐሳብ አብረን እንካፈላለን። ጌታ መንፈስ ቅዱስ ከኛ ጋር ነው፣ ያስተምረናል፣ ቃሉን ከፍቶ ይመግበናል። ስሙ ለዘላለም ይባረክ። ተባረኩ። አብራችሁ አንደኛ መጽሐፈ ነገሥት ምዕራፍ 3 ከቁጥር 16 እስከ 21 ያለውን አነባለሁ። በጌታ በኢየሱስ ስም አነባለሁ። ቁጥር 16 በዚያን ጊዜም 2 ጋለሞቶች ሴቶች ወደ ንጉሥ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ውስጥ ሳለሁኝ ወለድሁ። እኔም ከወለድኩ ከ3 ቀን በኋላ እች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን፣ ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለሁኝ ልጄን ከአጠገቤ